ሰላም የዩቲዩብ ቻናል ቤተሰቦች ዛሬ የፓብሎ ኤስኮባርን ድንቅ ታሪክ እናያለን። እስከዛው ላይክ ሰብስክራይብ እያደረጋችሁ ቆዩን። የአደንዛዥ እጹ ንጉሠ ነገሥት አንድ ሰው ነው፣ ግን ከመንግስት በላይ ስልጣን፣ ገንዘብን፣ ጉልበትን ነበረው። አንድ ሰው ነው፣ ነገር ግን አሜሪካን ጭምር ራስ ምታት ሆኖባት ሲያባናት ቆየ። አጭበርባሪ እና ገዳይ ወንጀለኛ ነው። ግን ቢቆጥሩት በማያልቅ ገንዘቡ የሚፈራ እንጂ የሚከሰስና የሚወቀስ ሊሆን አልቻለም። የህይወት ጉዞውን በወንጀል ጀምሮ በወንጀል ቢፈጽመውም ዝናውና ስሙን ተከለ። የኮሎምቢያው ህገወጥ የአደንዛዥ ዕፅ አዘዋዋሪ ባጭሩ ሲገለጽ እንዲህ አይነት ሰው ነበር። እስከ ዛሬ ከተከሰቱት ገናና ወንጀለኞች የላቀ እንደሆነ ይነገርለታል። በህገወጥ የዕፅ ዝውውር ተሰማርቶ በአጭር ጊዜ በዶላር ተራራ ላይ ተረማመደ። ለምን ህጋዊ ንግድ አታካሄድም ብለው ሲጠይቁት ምክንያቱም እኔ ሽፍታ ነኝ እያለ የሚመልስ ነበር። ቢሊዮነር ለመሆን ዓለመ በመረጠው ዘዴ ተጠቅሞ የተመኘውን አገኘ። በተለይም 1976 እስከ 1986 በነበሩት 10 ዓመታት በዓለም ላይ የኮሎምቢያ መንግስት ያልነበረው ሁሉ ነበረው። እጅግ የበዛ ገንዘብ ስላገኘ የኮሎምቢያን ዕዳ ለመክፈል የሚደራደር እስከ መሆን ደርሷል። በገንዘቡም ላይ ወንጀሉን የሚያስፈጽምበት ማንም ጸጥ የሚያደርግ ጉልበት ነበረው። በሱ ስር ያሉ ዘመናዊ መሳሪያ የታጠቁ፣ በእርሱ ቃል ብቻ የሚታዘዙ ዘመናዊ የጦር መሳሪያ የታጠቁ ታጣቂዎች ቀጥሯል። በገንዘቡ ተጠቅሞ በጉልበቱ ተፈርቶ ለፓርላማ አባልነት ተወዳድሮ ተመርጦ የፖለቲካው ፖሊሲ ነዳፊ ሆነ። የፖለቲካ ስልጣን፣ ገንዘብ፣ ጉልበት በአንድ ላይ የትከሻ ላይ ስለወደቁ ምንም ነገር ማንም ላይ ለማድረግ የሚችል ጡንቸኛ ሆነ። የላቲኑ ዘንዶ በመባሉ የሚታወቀው የሚያዘዋውረውን ኮካይን አይጠቅምም፣ ነገር ግን የገንዘብ ምንጩ ያደረገው ስራው የኮካይን ዕፅ ዝውውር ሽያጭ ነው። ልጆቹን እና ቤተሰቦቹን ከልክ በላይ የሚወድ ማንኛውንም መስዋዕትነት ሊከፍልላቸው የተዘጋጀ ነው። ግን የጠላቶቹን ቤተሰብ እና ሕፃናት ጭምር ሲያስረሽን እና ሲያቅጥል አንዳች ርኅራኄ የለውም። ለድሆች በግልም ሆነ በማህበረሰብ ደረጃ እጅግ የላቀ ነው። በንግዱና በሱ ተጠያቂነት ላይ ከንፈሩን የሚያነቀሳቅስ ቢኖር በአጭር ጊዜ ጭንቅላቱን ይንድለታል። እጅግ የታመነ ወዳጅ ነው፣ ግን ቅንጣት ታክል የሚራራ ልብ የሌለው ጠላት ነው። ሲአይኤ ያለፋታ ተከታተለው። አሜሪካ ልዩ ኮማንዶ አሰማራችበት። የኮሎምቢያ መንግስት ጦር አዘመተበት፣ ግን አላሸነፉትም። ያውም አጥማጆቹን እያጠመደ ተባባሪዎቻቸውን እየቀነጠሰ ይጥላቸው ጀመረ። እስከ ዕለተ ሞቱ የፈለገውን ለማድረግና ለማግኘት የሚያግደው አልነበረም። ከጊዜው ቀድሞ ማሰብና መገመት የሚችል ነበር የሚባለው የኮካይኑ ንጉሥ እንደዚህ ያለ ሰው ነበር። ቪዲዮውን እስከ መጨረሻው ስላያችሁ እናመሰግናለን። ላይክ ሰብስክራይብ ማድረግ አይረሳችሁ።